አሰላሙ አለይኩም ወራህመቱላህ። ዛሬ ሽቲ ስራ ነው ይዤላችሁ የመጣሁት። የጋለ መጥበሻ ላይ ትንሽ ዘይት አድርጋችሁ ከዛ ሽንኩርት ታደርጋላችሁ። ከሽንኩርት በኋላ ቲማቲም ታደርጋላችሁ። ጎረድ ጎረድ ያለ ቲማቲም፣ ሚጥሚጣ፣ ቃሪያና ነጭ ሽንኩርት ከትፋችሁ ትጨምራላችሁ። ስለሚፈጭ በትልልቁም ቢሆን ችግር የለውም። መጥበሻችሁ ላይ ትንሽዬ ነው ሞቅ ሞቅ የምታደርጉት። ለምን በደንብ ከበሰለ ጣዕሙን ይቀይርባችኋል። ትንሽዬ ለብ ካለ በኋላ በመጠኑ ሳይበዛ ጨው ትጨምራላችሁ ማለት ነው። ጨው መብዛት የለበትም። ጨውን ካዋሃዳችሁ በኋላ አውጥታችሁ ታበርዱታላችሁ። መፍጫ ውስጥ ከመክተታችሁ በፊት መፍጫችሁ እንዳይበላሽ ትኩሱን ሲሆን ከቀዘቀዘላችሁ በኋላ መፍጫችሁ ውስጥ ከታችሁ ትንሽዬ ሎሚ ትጨምቁበታላችሁ። አችቶ ማድረግ ትችላላችሁ። አንድ ላይ ይሄን ከፈጫችሁት በኋላ መጠኑን ያያችሁ በደንብ መላማ ለምላሙን ያያችሁ ደጋግማችሁ ትፈጩታላችሁ። ከዛ ፍሪጅ ውስጥ አድርጋችሁ ለሩዝ ማባያ በጣም ቆንጆ ነው። ከጥሬው ከሚፈጨው ይልቅ ይሄኛው የበሰለው በጣም ቆንጆ ጣዕም ነው ያለው። ሞክሩት።